ካንሰር ነው፣ የደም ካንሰር ነው። እስከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። እኔ ጠዋት ራውንድ ሲያረጉ ሰምቻለሁ። እንዴት ሰማሽ? አይኔን እጨፍናለሁ፣ እንቅልፍ ይወስደኛል። ከዛ ኤሚል ብለድ ካንሰር ምናምን ሲሉ ሰማ። የተለየ የተሰማሽ ስሜት አለ? ተደብቄ አልቅሻለሁ። ለምን ታውቂያለሽ ማለት ነው? ምን ማለት እንደሆነ ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው የሚገል ነው ሁሉም። ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብም። ይከሰትም የሚገል ነው የሚመስለኝ፣ ሚድን አይመስለኝም። ማንም ሰው ሲጀመርም ይድናል ብሎ ያስብ የሆነ ምድን ምናምን አልመሰለኝም ነበር በሰዓቱ። ልክ እንደ ሞት አዋጅ ነው የሰማሽው ማለት ነው? ኦኬ። በዛ ቅጽበት አይምሮሽ ውስጥ ኦኬ ልሞት ነው በቃ ብለሽ ማለት ነው ስታስቢ አይምሮሽ ውስጥ ምን መጣብሽ? ቤተሰቦቼ ጋር እንደ ልቤ ሳልጫወት ምኞቴን ሳላሳካ ልሄድ ነው ወይ? ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙን ሳይቀበሉ እነሱ ሲኦል ሆኖ ባያቸው እንዴት ነው መሆነው? እሱ ነበረ ሲያሳስበኝ የነበረው። የእናትና የአባትሽ ነፍስ ጉዳይ ህልሜን ሳላሳካ ያልሽው ነገር ግን ጥያቄን ይፈጠረብኝ። ያቺ ትልቅ የእርዳታ ድርጅት ከፍታ ወደፊት በዓለም ደረጃ ታዋቂ ሆና ያቺ ዲዛይነሯ፣ ተዋናይዋ፣ አርክቴክቸሯ ማዕዶት እንደዚህ አይነት ትልቅ ህልም ነው ያለሽ? ምን አይነት በጎ አድራጎት ድርጅት ነው የምትከፍቺው? መጀመሪያ የምከፍተው በጎ አድራጎት ድርጅት በህፃናት ካንሰር ላይ የሚያተኩር ትልቅ ፋውንዴሽን መክፈት ፈልጋለሁ። ከዛም በኋላ ደግሞ እዚህ ሀገር ውስጥ ኬሞቴራፒ ብቻ ነው ያለው። ደም ቅየራ፣ ትራንስፕላንት ምናምን የሚባሉ እንትኖች የለም። እነሱን ማስጀመር በደንብ ካንሰር ላይ መስራት ፈልጋለሁ። ከዛ ባሻገር ደግሞ ልክ እንደ መቄዶንያ ያለ በጣም ትልቅ በዓለም ላይ ታዋቂ የሆነ ድርጅት የበጎ አድራጎት ድርጅት መክፈት ፈልጋለሁ። ወደፊት ማዕዶት በቃ ጀግና ሴት እንድትሆን ነው የምፈልገው። ኦልሬዲ ሆናለች እኮ አይደል? ማዕዶት ህልሟ ትልቅ ነው። ከዛም በኋላ እህቴ ስትመጣ አይኗ ምናምን አባብጣል፣ ልክ አይደለችም። ከዛ ገባኝ። ከዛም በኋላ ውጪ ወጡና በጣም ብዙ ሰዓት አውርተው መጡ እናቴና እሷ። አንቺ መቼ ነው ያለቀሽው? ከዚህ በኋላ ነው? ከዛ በፊት ነው ያለቀስኩት። እኔ እኮ ቀድሜያቸው ነው ያወቅኩት። ሲጀመርም ከሁሉም ቀድሜ ያወቅኩት እኔ ነኝ፣ ግን ባላወቀ ዝም ብያለሁ። ከዛ ማታ ላይ ፕሮፌሰር ዶክተር ማሙድ የሚባሉ ዶክተር መጡ እና አባቴ ነበር የዛን ሰዓት። ከዛ ሁሉም ሰምተዋል፣ ጸጥ ብለውኛል እኔ። ከዛ በቃ እንደ የደም ካንሰር ነው በኬሞቴራፒ እናክመዋለን ይድናል አሉ። ልክ እንደዛ ሲሉ ድንግጥ ነው ያሉት ማለት ነው። ከዛ እሳቸው ከሄዱ በኋላ ሊዲዬ ምንም ይሄን ያክል እኮ ደረጃ ውስጥ ራሱ አልገባም፣ ምልክት ብቻ ነው 1% ራሱ የሚል ነገር የለም፣ ምልክት ብቻ ነው ምናምን አሉ። ምንም ደረጃ አይደለም ምናምን የሚለው ነገር አረጋጋሽ? አይ አላረጋጋኝም። ውሸታቸው እንደሆነ ሲጀመርም ያስታውቃል። ቀጣዩ የህክምና ስቴጅ እንዴት ነበር? ከዛም በኋላ ደህና ሆንኩኝ፣ ኦክሲጅኑ ተነቀለልኝ። ከዛ 2 ቀን 3 ቀን ቆየሁና እዚህ ኬሞቴራፒ ክፍል ደግሞ አልጋ ልገኝም አለ። ከዛ ቆየና አልጋ ተገኘል። ኬሞ መወስደው ኬሞ ዶክሳና ሳይትራቢን የሚባል ኬሞ ነው። ከዛ እሱን ጀመርኩኝ ማለት ነው። ከዛ ምን ማለት ነው ኬሞቴራፒ ገብቶ ምንድን ነው የሚያደርገው? ያ ውስጥ ያለውን የካንሰር ሴል ማጥፋት ሆኖ ሳለ ስራው ጥሮቹን ሴሎችን ይነካል። ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም ሴሉን ይነካውና ይነቅለዋል ራሱ መድኃኒት። የራስን ጸጉር ቁጥሩን ያውቀዋል። ስለ ጸጉር መነቃቀል ይጀምራል። መልሴ ቢቆይ ቢዘገይም ጸሎቴ እስከሚያየኝ ልጠብቀው ቸሮ አባቴ። ለበጎ ነው እላለው ለመልካም ሲጎልብኝ ከመታመን አልጎልም። ማለፉ አይቀርም ማለፉ
ቢበረታብኝም ሰልፉ ቀና ላለሁኝ ቀና ደግሞ በአዲስ ምስጋና እኔ ማምነው ካስጨነቀኝ በላይ ነው ጌታዬ ከሁሉ በላይ ነው። ዛሬም አልፎ ይሆናል ትናንትና ልቀበለው ፈተናውን በምስጋና